ቤታችን። ስለዚህ እሱ አለን የምትሉ የኦርቶዶክስ ወንድሞቼ ካላችሁ ማስረጃውን ይዛችሁ አስረዷቸው። ኤርሚ አንድ ጊዜ ኤርሚ ተናገሩነቱ አለ ገስት ላይ ታስገባዋለህ? ያ ይቻላል። ቦታው ሞልቶ ሊፈስ ነው። ማንን ላውርድ? እኔን አስወርደኝና ኤርሚን አስገባው። በቃ እኔ ወርዳለሁ። ኤርሚ ግባ፣ እኔ ወርዳለሁ። እሺ ዳጊ ኤርሚን አስገባው። የት አለ? ላክልኝ። ሞዴሬተሮች ጎትቱልኝ ካለ ሞዴሬተርስ። እስከዛ በዛ ላይ መልስ ካላችሁ ወንድሞቼ ኦርቶዶክስ እንኳን ደህና መጣ ያሉ ቪዲዮም ሰርቼልህ ነበር ስለ ጋብቻ። ደስ የሚል የቅድስና ነው። ተደስቼበታለሁ። እግዚአብሔር የአብርሃምና የሳራ ያርግላችሁ። እንኳን አደረሰ። በዚህ ነገር ላይ ኤርሚ መልስ ካለ ኤርሚ ኤችዲ የምትለው ነገር ካለ ልስማ። ወይም ክርስቶፈርስ ሌላ ሰው እናቱ ዲያቆን እናቱ የሚባል አለ በእኔ ቦታ ግባ። ግን አንድ ነገር ከተፈቀደ የመጀመሪያው ክርክራችን እያለ ሲያወራ ነበር ወንድማችን። እኛ ክርክራችን ከፕሮቴስታንት ጋር አይደለም። ባይዘው በዚህ ጉዳይ ማንም ሰው ብድግ ብሎ ማርያም ቤዛ ነች ቤዛ አይደለችም ብሎ ከፕሮቴስታንት ጋር ይከራከራል። ለምን? ቀድሞውኑ እኛ የምንለያይበት መሰረታዊ የሆነ ትምህርት አለ። መሰረታዊ የሆነ የድህነት ትምህርት አለን እኛ ክርስቲያኖች ከፕሮቴስታንት ጋር የምንለያይበት ማለት ነው። ወይ በፕሮቴስታንቱ ለምሳሌ እኛ መሰረታዊ ትምህርት ጥምቀት ለድህነት የሚል ትምህርት አለ። በፕሮቴስታንት ውስጥ ጥምቀት ለድህነት ብሎ የሚያስተምሩ አሉ። አይ ለድህነት አይደለም ለምልክት ነው ብሎ የሚያስተምሩ አሉ። ኢየሱስ ክርስቶስ ለዓለም ነው የሞተው ብሎ የሚያስተምሩ አሉ። እሱን ባለው ርዕስ ላይ ተነጋገርን ያለ ነው። ገባኝ ባለው ርዕስ መሰለ አባታችን በተናገሩት በሆነው የክርስቶስ ትምህርት የተለያየን ክርስቶስን አልተማሩትም እያልከኝ አልተማሩትም። ስለዚህ መሰረታዊ በሆነ የክርስትና ወይም የክርስቶስ ዴፊኒትሊ በምን ለማስወጣት ከይቅርታ ጋር አብሶሉትሊ ጥላቻ ንግግር ነው። ሀሳቤን አንዴ ብታስጨርሰኝ በጣም ኖ የምትለውን አንዳንዴ ማላምንበት ነገሮች ሲወሩ ቅድም እየሰማው ስለነበረ ሰው ስለሚያምን ሳይሆን የኔ ሀሳብ ልግለጽና ከዛ ግን አትደምድማ ብራዘር። ብትል ደስ ይለኛል።
በክርስቶስ ነው የምንለያየው። ይሁን ይህን አሁን ብዙ ሰው ስለማያውቅ ሰው የሚመስለው የማርያም አማላጅነት የቅዱሳን አማላጅ አይደለም። ክርስቶስ የሚለውን ነገር የምንቀበለው ራሱ በትምህርት በኩል ነው። ቤተክርስቲያን የምታስተምረን ክርስቶስን ለምሳሌ 5ቱን አዕማደ ምስጢራትን ሲያውቅ ነው አንድ ሰው ወይም እሱን ተሰብኮ ነው የሚጠመቅ። ስለዚህ ክርስቶስን ብታስተምረንማ እኚህን አባት ሙልጭ እየደረጉ አይተሰደቡም ነበር። ብራታ ስለ ግለሰቦች ዲኖሚኔሽን ሳወራ የግለሰቦችን ሀሳብ ይመጣሉ። ይቅርታና ባላንስ ያደረገ ውይይት ብታደርግ ደርስ ይለናል። አሌስ በእንደዚህ እኛን ጫና ውስጥ እየከተትክ ምን ጫና ነው የሚናገረውን አትሰማም እንዴ ወንድማችን? እኛን ስታዳመጥ የነበረበትና ኤፍኤም ስታዳመጥበት የነበረበት መንገድ በራሱ ልክ አይደለም። ኢፍ ዩ አር ፌር የሁለታችንም ኢንተራፕት አታርገን መሀል ላይ አትግባ። አልታመ ሁለተኛ ደግሞ ቤተክርስቲያን ኢየሱስን አትሰብክም እያል እንድትናገር ፐርሰናሊ አልፈቅድም። ምክንያቱም መች ነበርክ ቤተክርስቲያን ውስጥ አንተ ራሱ? እንዴት ማለት አሁን አየህ አንተ የፈለግከው አሁን ምንድን ነው? ተበሻሻስታ እንደዚህ የሆነ ተብሎ አይደለም። ከቅድም ጀምሮ ለማወያየት ብቻ ከሆነ የገባኸው ትምህርቱን ስለማታውቀው ሰዓት ሰጥ ቁጭ ነው ማለት ያለብህ። መጀመሪያ እኔን ላስረዳ እያልክ ወደዛ ማለት ዮኒ አይ ቤግ ዩ ጥያቄ ነበር አይደል? እኔ ልታስረዳ እኔን ልታስረዳኝ እኔ ጥያቄ ግራ ገብቶኝ የመጣሁት አይደል እንዴ? ገብቶኛል። አንዴ ልጨርስልህ ፕሊዝ። ጥያቄ ጠየቀኝ እያቋረጥክም እንዲህ አሁንም እሱን አይደለም እኔ እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ ጠየቀው ትምህርቱን ስላላወቀው ነው እንጂ ትምህርቱ ቢገባህ እና ብትረዳው ኖሮ ጥያቄ ሲጀምር አይኖርህም። ጥያቄ አልገባሁም። ያ እንደዛ ከሆነ የምጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ የእኔ ጥያቄ ብለህ ነው እንጂ ማስቀመጥ ያለብህ ሌላ አይነት በሚመስል መንገድ ነገሩ እንድትቀይረው አንፈልግም። እኛ እንወያያለን። እኔ ያለው ያሬድ አለ፣ ኤርሚ አለ። ከየትኛውም ሰው ጋር ርዕሱን አስቀምጠን መወያየት እንችላለን። መኪና አቁሜ ነው እስካሁን ድረስ ከአንተ ጋር ሲወያየ ነበሩ። ቤት ስትገባ ፍርሃት ቢኖረኝ ኖሮ ቅድም ሙሉ ከአንተ ቤት መውጣት አልችልም ነበር እንዴ? ያሬዱ ከይቅርታ ጋር ምክንያቱም አሁን ለውይይት ከሆነ የመጣ ነው። ዮናስ አወያይ ከሆነ የትኛውም ሰው ላይ መሀል ላይ የመግባት እንትን ጥያቄ የእሱ ጥያቄ ከሆነ እየገባ እያቋረጠ መጠየቅ መብቱ ነው። ማንም አይከለክለውም። ግን የሆነ ሰው ሲያወራ ጸጥ ብሎ ሰምቶ ልክ ኤርሚ ኤችዲ ሲያወራ መሀል ላይ ኢንተራፕት የሚያደርገው ከሆነ እና በመሀል ደግሞ እስከዛሬ የቤተክርስቲያን ኢየሱስን ብትሰብክ ኖሮማ እያለ የሚናገር ከሆነ ዋን ሳይድድ ነው። ይሄ አወያይ ናቸው። ዲስ ኢዝ ማይ ፖይንት። ኒውትራል ወደ ምታወያይ ከሆነ ወደ ሁለቱም ሳይድ ሳትሆን ጭቅጭቁ ይበዛና ይሄ ጭቅጭቁ እየበዛ መጥቶ ግን ጥያቄዎቹ ሳይመለሱ ምክንያቱም ጭቅጭቁ እየበዛ ሲመጣ ፋይናሊ ሁላችንም በቃም ብለን መውጣታችን ነው። ጥያቄም ሳይመለስ ሁሉ ነገር በጥልጥል እንደቀረ ሊሆን ነው። ያ ደግሞ ለሰማው ሰው የሆነ መልስ ሳይሰጥ ኮንፊውዥን ተፈጥሮ ሊወጣ ነው ማለት ነው። እና የበለጠውን ነገር እናስብ። የሆነ ኒውትራል ሆነ አወያይን
ከኦርቶዶክስ ቤተክርስቲያን እኛ ያለን የምናውቀውን ያህል አትሊስት ሼር እናደርጋለን። ሰው ከፕሮቴስታንት ደግሞ ወንድሞች አሉ እዚህ መጥተዋል። ስለዚህ አንተ ሚድል ፐርሰን ሆነ ኒውትራል ሆነ ያነሳቸው ጥያቄዎች አሉ። ኤፊ ያቀረበው ጥያቄ አለ፣ እኛም ጥያቄ እያቀረብ እነሱም ጥያቄ እያቀረቡ ኒውትራል በሆነ መልኩ የምታዋየን ከሆነ አሪፍ ያልሰማለሁ። እኔም ሳረግ የነበረው ልደት ባወራንበት ሰዓት ለአንድ ሰከንድ ኤፍሬም አልገባበትም፣ ሳሚም ማናቸውም አልገቡበትም። እኔና እሱ ብቻ ነን ስናወራ የነበረው። እኔና እሱ ብቻና ብቻ ገብቶ ነበረ። ከገባ ንገረኝ። አንተ ብሬክ ልውሰድ ወደ ቤት ገብቼ ልናገር ባልክበት ሰዓት ነው ኤፍሬም የተናገር። እኔ ችግሬ እሱ አይደለም። አሁንም አልተረዳኝም። አሁን እነሱ ስለገቡ እነሱ ገብተው በምትጠያየቁት ነገር ላይ እኔ አልገባበትም። ገብተዋላ እነሱ። የኔ ጥያቄ ስጠይቅ ግን የኔው ስለሆነ ከአንተ ጋር እየተመላለስኩ ነው የምንመላለሱ ነበር። እነሱ ገብተዋል። እነሱ እኔ እኮ ቅድም ነግሬሃለሁ። አንተ ስትጠይቀኝ ከእኔ ጋር መመላለስማ መብት ነው። እያቋረጥከኝ ይሄ ብለህ ማትጠይቀኝ ከሆነማ ምንም ልክ አይመጣም። እኔ እያልኩ ያለሁት ለኤፍሬም ስትሰጠው እኛ ገብተናል እንዴ? መሀል ላይ አልገባንም። ምክንያቱም እኔ ሳወራ ኤፍሬም መሀል ላይ ስላልገባ ኤፍሬም ሲያወራ እኔም አልተናገርኩ፣ ማንም የተናገረ የለም። በራሱ ሰዓት ጨርሶ ለአንተ ሰዓቱን ሰጣል። ከዛ ልክ ኤርሚ ኤችዲ መናገር ሲጀምር እሱም ማቋረጥ ጀመረ። አይደለም ኤፍሬም እንትና እያወራ ያለው ኤርሚ ሀሳቡን እየገለጸ ነው የነበረው። ስለዚህ ሀሳቡን ሲገልጥ አቋረጥከው። እሱ ብቻ አይደለም ያቋረጥክበት መንገድ እኛን በሆነ ቃላቶች ይሆናል ፖክ ወደ ማድረግ ነገር ነው እና ያንተው ያለው ነገርን ሰምተዋል። ከመጀመሪያ ጀምሮ እየሰማሁት ነው ኤርሚ፣ ልደግምህ ይችላል። አሁንም እያልኩ ያለሁት ነገር ምንድን ነው? ውይይቱ ይቀጥል። አንተ ሰዓትና ሰዓት ብቻ ያዝ፣ ደቂቃ ስጥ፣ እነዛ ሰዎች ይወያዩ። በቃ አለቀ። በቃ እንለፈው። አሁን ወደ ውይይቱ ቀጥሉ። እኔ በዚህ ጉዳይ ላይ አልገባም። ለተጠየቀው የሚመልስ ይመልሳል። ይሄ ነው እንግዲህ ጥያቄ የነበረው። ከኦርቶዶክስ ወንድምናቶቼ ሰምቻለሁ። ሶሪ ወንድሞቼ ሰምቻለሁ። ያስማማኝም ያላስማማኝም አለ። ተግባባል። ትክክል ናቸው አባታችን። አይ እንጨምርና እናስረዳ የምትሉኝ ካለ በዚህ ጉዳይ ላይ እናንተ መልሶ አዳምጣለሁ። የእኔ ጥያቄ ቅርና እኛ እንወያይ ካላችሁ ደግሞ እናንተ ተወያዩ እያልኩ ሀሳብ ጉዳዩ ላይ ስላወራ ሳይሆን እናንተ ናችሁ እኔን ጓ እያስባላችሁብኝ ያለው አንዴ ሀሳብ ነው። መጽሐፍ ቅዱስ ላይ ላወራ አይደለም ነው አካሄድ ሀሳብ ሀሳብ ሊሰጥ ነው። እስካሁን አላወራሁም። ይቅርታ ኤፍሬም። እሺ ቆይ ከኔ ቀጥለህ ታወራለህ። ክርስቶፎስ አንዴ ቀድሜ ስለገባው ሰው ምንድን ነው ይሁንዬ እነሱም የፈለጉት አንተ ኒውትራል ሆነ ኧረ ጀምሬያለሁ ማውራት ሚታርግ ሰው ኒውትራል ሆነ እንድታወያይ ነው የፈለጉት። ስለዚህ ቶፒኩ በስነ ስርዓት ቶፒኩ ላይ ከእነሱ ሰው ምረጥና ከኛ ደግሞ ሰውን መርጥና አንድ ሰው ደቂቃ ይያዛል። ከዛ በስነ ስርዓት በቃ እንትኑን ጠብቀው እንወያያለን ማለት ነው። ምንም መረባበሽ ሳይኖር ማለት ነው። እሺ መልካም። ስለዚህ ሀሳቤን እኔ ሀሳቤን ጨርሼ እንትና ናቱ ይግባ። ዮኒ በጣም አሪፍ ልጅ ነው። እኔ ሀሳቤን አንድ ጊዜ አስጨርሰን ሪኩዌስት አድርገኝ። እስከዛ ወንድማችን ናቱ ሪኩዌስት ከጥላቻ ምንም መጠላበት ምክንያት የለም። ኢትዮጵያ ውስጥ ከሁሉም ጋር ነው የምኖረው። ሁሉንም ሰዎቹን በጣም ወዳለሁ። ግን ትምህርቱን የሙስሊምም የፕሮቴስታንትም የሁሉም ትምህርት አያድንም። ከቤተ ክርስቲያን ትምህርት ውጭ ያለው ትምህርት አያድንም። ለዛም ነው ኦርቶዶክስ የሆንኩት አይደል? ስለዚህ ጌታ ደግሞ በትምህርት ይገኛል። ወይም ደግሞ ጌታ ለሐዋርያት የሰጣቸው ትምህርት ነው። ስለዚህ ጌታም ኢየሱስም የተባለው አዳኝ ስለሆነ ነው። ለዘካርያስም ሲነግረው ምን ብሎ ነው የተነገረው? ዓለምን ሁሉ ያድናልና ማን ትለዋለህ? ስሙን ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ማለት ነው። ስለዚህ ማድን ኢየሱስ ቢባልም አያድንም ማለት ነው። በስሙ አይደለም። ወይም ደግሞ ስፔሲፊክ ኮዝ መጽሐፍ ቅዱስ ሐሰተኛ ክርስቶሶችም እንዳሉ ስለሚነግረን ሐሰተኛ መንፈስም እንዳሉ ስለሚነግረን ማለት ነው። ወይ ከፕሮቴስታንት ኢቭን ኢየሱስ ክርስቶስ የዓለም ቤዛ አይደለም የሚሉ አሉ። በዶሚኔሽን ደረጃ ማለት ዲኖሚኔሽን ደረጃ በዲኖሚኔሽን ኢየሱስ የዓለም ቤዛ አይደለም ይለዋሉ። ሰው አባታችንን መሳደብ ማንጓጠጥ ማንም አይቻልም። ባይሰው በግለሰብ ደረጃ ይህን በፍጹም ማንም ሰው የሚቃወመው ነገር ነው። ብድግ ብሎ አንድ ሰው ይህ ብልግና ነው። አባት በስና ደረጃ የደረሱ አባት መናገር በጣም ነውርም ነው። እሳቸው መናገር ልክ አይደለም። ግን የተናገሩትን ነገር ከቤተ ክርስቲያን ትምህርት አንጻር ስንቃወም አይ መጽሐፍ ቅዱስ ላይ ያሳየኝ ብሎ
ፕሮቴስታንት መምጣት አይችልም ልልህ ነው ይሄን ያነሳሁት። ለምን እኛ ፕሮቴስታንት አይደለም የእኛ ቤተክርስቲያን ቀርቶ በአንደኛው ክፍለ ዘመን መጽሐፍ ቅዱስ ብቻ የሚባል ትምህርት አይታወቅም በቤተክርስቲያን ውስጥ። መጽሐፍ ቅዱስ ራሱ እንደ መጽሐፍ ቅዱስ ተሰብስቦ አንድ የሆነው ከ300 ዓመት በኋላ መጽሐፍ ቅዱስ ራሱ አንድ የሆነው ተሰብስቦ በቤተክርስቲያን የገባው ማለት ነው፣ ወይም ደግሞ አንድ የሆነው። ስለዚህ ያ በሆነበት ይችን ቤተክርስቲያንን በቤተክርስቲያን ትምህርት ነው አባታችን የእኛን አባት ልንገመግማቸው የምንችል። የቤተክርስቲያንን ትምህርት ወይም ደግሞ ቤተክርስቲያን ውስጥ ያሉ አባቶችን የሚጣረስ አዲስ ትምህርት ይዘው ሲመጡ አባታችን ልክ አይደሉም ተብለው ሊጠየቁ ይገባል እሳቸው እንጂ መጽሐፍ ቅዱስ ላይ ያሳየኝ ካሉ መጽሐፍ ቅዱስ ብቻ የሚል ግዳውስ የሉተርን ብቻ ከሉተር በኋላ የተጀመረ አዲስ አስተምሮ ይዘው መጥተዋል ማለት ነው። ከዛ በፊት የማይታወቅ አዲስ እንግዳ ትምህርት ማለት ነው። ስለዚህ ከዛ አንጻር አባታችን ከዛ አንጻር ነው የተናገርናቸው እና ክርስቶስ የዓለም ብርሃን ነው አይደል? ዮኒዬ እናውራ እንዴ። ክርስቶስ የዓለም ብርሃን ነው። ሐዋርያት የዓለም ብርሃን ናቸው። ዮኒዬ ናቸው። ክርስቶስ የዓለም ብርሃን ለማለት ክርስቶስን ሐዋርያትን የዓለም ብርሃን አይደሉም ማለት አለብኝ እኔ አለብኝ? ጥያቄ ነው ዮኒዬ። ክርስቶስ የዓለም ብርሃን ነው ተብሎ በመጽሐፍ ቅዱስ እኔ የዓለም ብርሃን ነኝ ብሏል። ስለዚህ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል አይደለ? ስለዚህ አሁን እኔ ክርስቶስ የዓለም ብርሃን ነው ብዬ ስሰብክ ሐዋርያት ግን የዓለም ብርሃን አይደሉም ማለት አለብኝ? ጥሩ፣ እኔን ከጠየቀኝ እኔ ልመልሰዋል። ስለዚህ ስለጠየቀኝ ምንድን ነው ያ ነገር እየተማረ ብሄር ኖሮ አባቶችን በዛ ደረጃ ማውረድ ትክክል አይደለም። ይሰቀሉ እስከ ማለት የደረሱ ይውረድ አያስፈልጉም እየተባለ እስከ ማለት የደረሱ ሰዎችም ነበሩ። ገባ? ይሄ ነገር ትክክል አይደለም እያልኩ ነው። በመጽሐፍ ቅዱስ እይታ ላይ ባለው የስህተት መስሎ ሊሆን ይችላልኛ ግን ስህተትስ ቢሆን የቃላት አስተካክሎ አባትን በሉ እንደዚህ ነው እንደማለት ቤተክርስቲያን አድርጋለች። ሰው ግን ቤተክርስቲያን ብቻ ናት አባቶች ብቻ ናቸው ወይ? ትምህርቱ ለእኛም ጭምር አይደለም ወይ? አንድ የስድብ መዓት ዝግንንንንንን በቃ በህይወት ሰምተው ማታውቀው ስድብ አባት ተሰድበዋል። ስለዚህ ይሄን ነገር ላይ ነው የኔ እንትኑ የነበረው ፕሬዠር የነበረው ወይም ስትረስ የነበረው። ምንድን ነው
ተደርጎ ነው የሚለው ነገር ስላለ ነው። እና ለዛ ነው ይሄን ልናገር የቻልኩት። አሁንም የምለው ምንድን ነው የሆኑ አባቶቻችን አንዳንዴ የስህተት ትምህርቶች የትም ቦታ ላይ የስህተት ትምህርት የሚያስተምራል። በፕሮቴስታንት ጉዳይ፣ በሙስሊም፣ በኦርቶዶክስም አንዳንዴ የሚሳሳቱበታል። ፊክስ የማድረግ መንገዱ ግን በጣም ከባድ ነበር። እኛው በጣም ኃይለኛ ከባድ ነበር። ልንክደውም አንችልም። በዚህም ነው እኔ ቪዲዮ የሰራሁት። ስለዚህ ከዛ አንጻር ነው እያልኩ ያለ ኤርሚ እና አንተ የምትለውን አዳምጣለሁ፣ እያዳመጥኩም ነበር። እሺ። ስለዚህ ልክ ነህ። አሁን ያልከው ነገር በጣም ልክ ነህ። ክርስቶስ የዓለም ብርሃን ሲባል ክርስቶስ የባህሪ ብርሃን ከራሱ ነው ብርሃን። ሐዋርያት ደግሞ የዓለም ብርሃን ሲባሉ ከክርስቶስ ያገኙት። ቤዛ ሲባልም የእመቤታችንን ቤዛነት፣ እሷ ቤዛ አይደለችም፣ ፍጡር ቤዛ አይደለም። ሙሴ ለምሳሌ ቤዛ ተብሏል መጽሐፍ ቅዱስ ላይ በሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ። ቤዛ ማለት ጫማ ማለት ራሱ ቤዛ ማለት ነው። ባይዘው የቤዛ ትርጉሞች እነዚህ ናቸው። በቁሙ፣ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋስ፣ ዋቢ፣ ጋሻ፣ ጥላ፣ ያ ጫማ። አየው ጫማ ሁላ ቤዛ ተብሎ ብዙ ትርጉም አለ። እመቤታችን ቤዛ ስትባል ከምን አንጻር አይደለም የክርስቶስን ቤዛነት በሚተካ መልኩ ማንም ሊባል አይችልም። እንደዚህ የሚል ሰው ከክርስትና ይወጣል ቀድሞ። ስለዚህ የእመቤታችን ቤዛነት ቤዛ ስትልክ ከክርስቶስ ጋር እኩል አድርጋ ድህነት ላይ ክርስቶስና እመቤታችን አዳኑን አንድ ላይ ሆኖ እንደሚል አስመስሎ ከዛ በኋላ አይ እመቤታችን አትባልም፣ ሐዋርያት የዓለም ብርሃን አይባሉም፣ ኢየሱስ ነው እንጂ እንደ ማለት አይነት ወሬ ሲወራ ይሄ ከባድ የስህተት ትምህርት ነው ተብሎ በቤተክርስቲያን በስርዓት ለአባታችን ሊነገር ይገባቸዋል።